እስኪ ዛሬ ሁለት አይነት ከለር ቀላቅለን እንዴት መስፋት እንዳለብን ላሳያችሁ። ጥቁርና እንዲሁም ደግሞ ከለር ያለውን ዊግ የተለያዩ ዊጎችን ሚክስ አድርገን ከዛም በኋላ ሃይላይት የተቀባን እናስመስል። እስከ መጨረሻው ቪዲዮን ይዩት፣ ይጠቅማችኋል። በተለይ ስፌት ለምትሰፉ ሰዎች እንዴት ቀላቅላችሁ መስራት እንዳለባችሁ። ብዙዎቻችሁ እየቆራረጥን ነው የምንሰፋው፣ እንዴት ነው ሳንቆርጠው መስፋት የምንችለው ብላችሁ ስጠይቁ ለነበራችሁ ይሄ ለእናንተ ነው። ምክንያቱም ሂማን ምንም መቆረጥ የለበትም። አንዱን ከለር እየሰፋችሁ አንዱን ጥቁር አንዱን ከለር አንዱን ጥቁር እያደረጋችሁ መስፋት ያለባችሁ። ግን ሁለቱንም አንድ ላይ አድርጋችሁ ከለርና ጥቁሩን አንድ ላይ ይዛችሁ መስፋት ከሆነ ጠርዙ ወይ ወፍርባችሁ ወይ በጣም ያበጠ ነገር ይኖርበታል። እኔ ግን ምንም አይነት ነገር አላበጠም፣ በጣም ፍላት የሆነ ነበር የሰፋሁት። በመጀመሪያ ጥቁር ከዛን ከለሩን ግራ ቀኝ እያደረጋችሁ ነው መስፋት ያለባችሁ። ከለሩን ከሰፋችሁ በኋላ ጥቁሩን፣ ምክንያቱም አንዱን ሳይድ ወደ ቀኝ አንዱን ሳይድ ወደ ግራ እያደረጋችሁ ነው መስፋት ያለባችሁ። እና ከወደዳችሁት ላይክ እና ኮፒ ሊንክ አድርጉልኝ። ሌላ ደግሞ ምን አይነት አሰራር ይዤላችሁ ልምጣ፣ እስቲ እናንተ ይሄንን ስሪና አሳይኝ የምትሉትን ኮሜንት ላይ ጻፉልኝ። እኔም ደግሞ ያለኝን ነገር ለእናንተ ሼር ከማድረግ ወደ ኋላ አልልም። መልካም ቀን፣ መልካም ጊዜ ይሁንላችሁ። ላይክ እና ኮፒ ሊንክ ፎሎ እያደረጋችሁ አበረታቱ።